ራቲፋይ የሆኑ ኢንተርናሽናል ህጎች ካሉ ሁሉንም የኢትዮጵያ መንግስት ያከብራል። በዓለም አቀፍ ህጎች ተስማምተን እኛም ማንፈጽማቸው ህጎች እንዲኖሩ አንፈልግም። በዓለም አቀፍ ህጎች የምንገዛ ለዛም የተስማማና አብሮ መስራት የሚያስችል ነገር መፈጠር አለበት። ከዛ አንፃር የሚታረም ነገር ካለ እናርማለን። ግለሰብ አውጥተን አይደለም በዓለም መድረክ መሪ የምንሆነው። በአፍሪካ ፉትቦል አሸንፎ ዋንጫ መውሰድ የሚችል ቲም ስንፈጥር፣ በኦሎምፒክ ሄዶ 10-15 ወርቅ የሚያመጣ ቲም ስንፈጥር መሪ ይፈጠራል። ዋናው ፋውንዴሽኑ ላይ ካልሰራን በስተቀር በኢንዲቪጁዋል መሪነት ብቻ ይሄ ጉዳይ ከግለሰብ እሳቤ ጋር ምንም ትስስር የለውም። መሪ ያስፈልገናል በዓለም መድረክ። ያ መሪ ግን የተሰራ ፋውንዴሽን ይዞ ጥሩ ክለብ ይዞ ጥሩ ስታዲየም ይዞ፣ ስታዲየሞችን እንደምታዩት ቆሟል፣ አልጨረስነው። ፉትቦል የሚወድ ህዝብ የሚወድ ሀገር ቢሆንም በዚያ ልክ ሪፕሬዘንት የሚያደርገን ቲም መፍጠር አልቻለም። በአትሌቲክስ የነበረን ቦታ እየቀነሰ ነው ያለው። እነሱን እየሰራን በውጤት የተመሰረተ ደግሞ እንደተባለው ሻል ያሉ ሰዎች ወደፊት መምጣት ይኖርብናል።